ባት ምድር መሆኗን የምታበስርበት ውድ ይዞታዋ ነው። የደናክል ስርጉድ እውቁ የኤርታሌ እሳተ ገሞራ፣ የአዋሽ ብሔራዊ ፓርክ፣ የአንጉዲ ራሳ ብሔራዊ ፓርክ፣ የሃዳርና ራሚስ አካባቢዎች፣ ሞቅ ፍልውሃዎች፣ የአፋር ባህልና ባህላዊ ጨዋታዎችም የክልሉ መገለጫዎች ናቸው። የአፋር ሕዝብ እንደ ምድሩ ጠንካራ እንደ ፀሐዩ ሞቃት ልብ ያለው ነው። አፋር የጽናት ምሳሌ ነው። ከአዋሽ ወንዝ ኃያል ፍሰት እስከ ኤርታሌ ፈሳሽ እሳትን በአንድ የያዘ ታምራዊ ስፍራ ነው። የአፋር ክልል ምድርን የሚያረሰርሱ ሕይወትን የሚያስቀጥሉ አዋሽ፣ ሎጊያ፣ ሚሌ፣ ከሰም፣ አላውሃን ጨምሮ 21 ወራጅ ወንዞች ተንሰራፍተው የሚፈሱበት ድንቅ ምድር ነው። የአፋሮች ሕይወትም ከወንዞቻቸው ጋር በእጅጉ የተቆራኘ ነው። ከሁሉ በላይ ደግሞ የአዋሽ ወንዝ የክልሉ የደም ስር ነው። ከኢትዮጵያ እምብርት ከባህር ጠለል በላይ ከ3000 ሜትር ከፍታ ካለው የምዕራብ ሸዋ ኤጀሪ አካባቢ ተነስቶ በአፋር በረሃ ውስጥ እስኪሰርግ ድረስ ረጅም ርቀት የሚጓዘው ባለፈበት ባገደመበት ሕይወትን ያበቅላል። በተቃራኒው ደግሞ ለሕይወት ሲያሰጋ ኖሯል። በአፋር ክልል ከ21 በላይ ወራጅ ወንዞችና ከ300,000 ሄክታር በላይ በመስኖ መልማት የሚችል መሬት ቢኖርም ከዚህ ቀደም የክልሉ ነዋሪዎች በአርብቶ አደርነት ብቻ ነበር የሚታወቁት። አሁን ግን ይህ ታሪክ እየተቀየረ ነው። ከአዋሽ ወንዝ የሚነሳው ግዙፉ የመስኖ ፕሮጀክት ተንዳሆ በረሃውን ወደ አረንጓዴነት እየቀየረው ይገኛል። ተንዳሆ መስኖ ልማት በአፋር ክልል አውሲ ዞን ዱብቲ ወረዳ ነው የሚገኘው። ይህ መሰረተ ልማት የዛሬ 15 ዓመት የተገነባ ሲሆን የማጠናቀቂያና የጥገና ስራ ባለመሰራቱ ፕሮጀክቱ በሚገባ አገልግሎት አይሰጥም ነበር። ይህንን ሁኔታ ለመቀየርና መሰረተ ልማቱ የሚጠበቅበትን ግልጋሎት እንዲሰጥ የመስኖና ቆላማ አካባቢ ሚኒስቴር ይህንን የተንዳሆ ግድብ መስኖ ልማት የማጠናቀቂያና የጥገና ግንባታ ፕሮጀክት በ2016 ዓ.ም ሰኔ ወር ላይ ውል ገብቶ ስራ አስጀመረ። የተንዳሆ የግድብ መስኖ ልማትን ማጠናቀቅና መጠገን አዲስ ፕሮጀክት ገንብቶ ከማጠናቀቅ ያልተናነሰ ግዙፍ ሀገራዊ ትርጉም ያለው ግንባታ ነው። ለዚህ ፕሮጀክት መንግስት ከ2.5 ቢሊዮን ብር በላይ ወጪ አድርጓል። ተንዳሆ የመስኖ መሰረተ ልማት ከ60,000 ሄክታር በላይ መሬት የማልማት አቅም ያለው ነው። የተንዳሆ መስኖ ልማት ዋናው መዋቅር ግድቡ ሲሆን በድንጋይና በአፈር ንብብር የተገነባ ሮክፊል ዳም ነው። ግድቡ 412 ሜትር ርዝመት ያለው ሲሆን ወርዱ 10 ሜትር ነው።